በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ ቆሞስ አባ ኪዳነ ማርያም የገዳማችን አስተዳዳሪ፣ ክቡራን አበው መነኮሳት፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከተክለ ሃይማኖት ከተወደደች ከእመቤታችን ከቅድስት ድንግል ማርያም ከሌሎቹም ቅዱሳን አባቶቻችን እናቶቻችን በረከት ረድኤት ለሁላችንም ያሳትፈን። ሰምተን እንድንጠቀም እግዚአብሔር ይርዳን። አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት ምን ባስተምር ይሻላል እያልኩ እያወጣው እያወረድኩ ብዙ ወጣቶችን ሳይ ለምን በዚህ ርዕስ ብንመካከር ብያሰብኩና አንድ ርዕስ መረጥኩኝ። አዳራሽ መሆኑም ተመችቶኛል ርዕሱን ለማንሳት። ኦርቶዶክሳዊ ቤተሰብ በሚል ርዕስ እንማራለን። ቤተሰብ የማህበረሰብ መሰረት ነው። ቤተሰብ የሀገር መሰረት ነው። ቤተሰብ የቤተ ክርስቲያን መሰረት ነው። ንጹህ መሪ የሚፈልግ ሰው ንጹህ ምንጭ፣ ንጹህ ቤተሰብ ያስፈልገዋል። ንጹህ ጳጳስ የሚፈልግ ሰው ንጹህ ቤተሰብ፣ ለዚህ የሚያበቃ ንጹህ ምንጭ ያስፈልገዋል። ደግ ቤተሰብ ሲበዛ ደግ ትውልድ ይበረክታል። ቤተሰብ የሁሉ ነገር መሰረት ነው። ነገ የሚስተካከለው በዋናነት ቤተሰብን መሰረት የሰራን እንደሆነ ነው። ክህነት ይባረካል በቤተሰብ። ደግ ትሩፋት የሚሰራ ተጋዳይ ያፈራል። ደግ ቤተሰብ ይመሰረታል። ትውልድ ይባረካል፣ ምድርም ትቀደሳለች። የሁሉ ነገር መሰረት ቤተሰብ ነው። ለዚህ ነው እንደዚህ በርከት ያሉ ወጣቶች ሳይ ይሄንን ርዕስ እመርጣለሁ። ነገን የምትናፍቁ ከሆነ ነገ የሚሰራው ዛሬ ባለችው ቤተሰብ ውስጥ ስለሆነ ነው። ሀገር እንዳይፈርስ ከፈለጋችሁ ጥሩ ልጆች፣ ጥሩ ትዳር፣ ጥሩ ቤተሰብ የሀገር ማጽኛ ምሰሶ ነው። አንድ ማሳያ ልስጣችሁ። አንድ መጽሐፍ ስመለከት ሮም እንዴት እንደወደቀች ይተርካል። የጥንቷ ሮም ማለት ነው፣ ታላቂቱ ሮም።
እና ሮም እንዴት እንደወደቀች ሲተርክ ምን ይላል መሰላችሁ? አንደኛ በዚያ ዘመን በማህበረሰቡ ዘንድ ያለውን የሃይማኖት ፋይዳ አላልተውት ነበር ይላል። ሃይማኖት ችላ ተብሎ ሃይማኖት ለሕዝቡ የሚሰጠው ፋይዳ ተንቆ ሃይማኖት ገለል ተደርጎ ነበር። አንደኛ። ሁለተኛ ታላቂቱ ሮም ከመፍረሷ በፊት የብዙዎች ቤተሰብ እየፈረሰ ነበር። ቤተሰቦች በብዛት ፈርሰው ነበር ይላል። ሶስተኛ በመዝናኛ ስም በእረፍት ስም ልቅ የሆኑ ስፖርታዊ ጨዋታዎች አስመስለው ደስ የማያሰኙ መዝናኛዎች በርክተው ነበር ይላል። ሶስተኛ። አራተኛ እዚህም እዚያም የጦር መሳሪያ ታጥቀው ይወዳደሩና ይፎካከሩ ዳግመኛም ይጎነታተሉ ነበር ይላል። አምስተኛ እጅግ ከፍተኛ ግብር በሕዝቡ ላይ ተጭኖ ነበር ይላል። ከዛ መጨረሻው ምን ሆነ? ያቺ የጥንቷ ታላቂቱ ሮም ፈረሰች ይላል። የመፍረሷ አንድ ምክንያት ቤተሰብ የፈረሰ እንደሆነ ነው ይላል። ለዚህ ነው ስለ ቤተሰብ መነጋገር ስለ ሀገር መነጋገር ነው። ስለ ቤተሰብ ማሰብ ስለ ቤተ ክርስቲያን ማሰብ ነው። እኔ በዚህ ዘመን ቅድሚያ ተሰጥቶት በጉባኤም በተናጠልም በግልም በነፍስ ወከፍም በቤተሰብም በዋናነት እንደ ቤተ ክርስቲያንም እንደ ሀገርም ልንረባረብበት የሚገባው ቤተሰብን ነው። ሁለተኛ ማሳያ ልስጣችሁ። በ18ኛው መቶ ክፍለ ዘመን የነበሩ የዲያብሎስን መንግስት በምድር ላይ ለመመስረት ከሚጣደፉ ሰዎች አንዷ ኤሪክ ቤሊስ የተባለች ሴት እንዲህ ብላ ጽፋ አንብቤያለሁ። ምን ትላለች? ክርስትናን ለማጥፋት ትላለች። የቀደመውን ክርስትና ለማጥፋት በዋናነት ትኩረት አድርገን ልንሰራ የሚገባው የቤተሰብን መዋቅር ማፍረስ ነው ትላለች። ምክንያቱን ስትቀጥል ክርስትና ከትውልድ ወደ ትውልድ የሚቀጣጠለው መንፈሳዊነት ከዘመን ዘመን የሚሻገረው በቤተሰብ አማካኝነት ስለሆነ ቤተሰብን ያፈረስን ከሆነ ክርስትና በምድር ላይ እንዳይኖር እናደርገዋለን ትላለች። የቀድሞውን ክርስትና ለማፍረስ አሁን ያለውን ቤተሰብ መደርመስ ነው ስልቷ። ማሳያዎቹን ነው የምሰጣችሁ። ለምን ይመስላችኋል? የወንድ ለወንድ ተመሳሳይ ጾታ ጋብቻዎች፣ የሴት ለሴት ተመሳሳይ ጾታ ጋብቻዎች፣ ሴታዊነት ወይም ፌሚኒስት የሚባሉ ርዕዮተ ዓለሞች በዓለማችን ላይ በጣም የሚቀነቀኑት ለምን ይመስላችኋል? ይሄንን ትልቅ ህዝብን የሚመራ ሀገርን የሚሰራ ትውልድን የሚፈጥር እሱን ገለል ማድረግ ይፈልጋል። መረን የወጣ ቁጥጥር የለሽ እርባና ቢስ ትውልድ ይፈልጋሉ። ስለዚህ ቤተሰብን ማጥቃት የመጀመሪያ ዓላማቸው ነው። ታዲያ ይሄ ከሆነ እኛ ስለ ቤተሰብ መነጋገር አይገባል? የፈረሱ ቤተሰቦች ማየት ካልፈለግን ስለ ቤተሰቦቻችን መማር አይገባንም? መቼም እዚህ ውስጥ ቤተሰብ የሌለው የለም፣ ወላጆች የሌሉት የለም። ወላጆች ባይኖሩንም መቼም የሆነ ሰው ቤት እንኖራለን፣ ወይ ደግሞ ልጆች አሉን። ያልፈረሱ ቤተሰቦች፣ ያልተጎሳቆሉ ባለትዳሮች፣
ያልተተዉ ልጆች፣ ደስ የማያሰኙ መረን የወጡ የኃጢአት ግንኙነቶች ለምን የሚበረክቱ ይመስላችኋል? አያችሁ፣ ቤተሰብ ሲፈርስ ጎስቋላ ባለትዳሮች ይኖራሉ። የተተዉ ልጆች ይበረክታሉ። ቤተሰብ ይፈርሳል። በዚህ ምክንያት ደስ የማያሰኙ ብዙ የኃጢአት ግንኙነቶች በምድራችን ላይ ይበረክታሉ። ዋና የኃጢአት ምንጭም ሁሉ ወደ መሆን ይቀጥላል። ለዚህ ታዲያ ስለ ቤተሰብ መማር አይገባም? እንደ መግቢያ ከዚህ ቀጥሎ ያለውን ላቅርብ። በብሉይ ኪዳን በታላቂቱ ሮማውያን በአይሁድ ቀኝ ገዢዎች በሮማውያን በሐዲስ ኪዳን ቤተሰብ ምስረታ ደግሞም ጋብቻ ምን ይመስል እንደነበረ መጀመሪያ ጥቂት ላሳያችሁ። ድምጼ ይሰማችኋል አይደል? እሺ፣ መጀመሪያ በብሉይ ኪዳን ላሳያችሁ። የብሉይ ኪዳን ዋና ትኩረቷ የነበረው ልጅ መውለድ ላይ ነበር ትኩረቷ። ለዚህ ነው መጽሐፍ ቅዱሳችን ለመጀመሪያዎቹ ቤተሰቦች የመጀመሪያው የእግዚአብሔር ቡራኬ ብዙ ተባዙ ምድርንም ሙሏት የሚል ነበር። ትኩረቷ ብዙ ዘር ማፍራት ላይ፣ ዋናው ትኩረቷ ብዙ ልጅ መውለድ ላይ። አንድ ሌላስ ብሉይ ኪዳን ይሄንን የሚያሳዩ ነገሮች ማሳየት ይቻላል። ለምሳሌ ባልና ሚስት ተጋብተው ባል የሞተ እንደሆነ የባል ዘመዶች ሚስትየውን ያገቡና ዘር ይተኩ ነበር። ዋርሳ የሚባል ስርዓት ነበር። ለምን መሰላችሁ? ዋና ትኩረቷ ዘር መተካትና ልጅ ማብዛት ትውልድ ማፍራት ስለሆነ ዋርሳ የሚባለው ስርዓት በኦሪት ተሰርቶላቸዋል። ሁለት ነገር ላይ ኦሪት ታተኩር ነበረ። ዘር መተካትና ረጅም እድሜ መኖር ላይ ታተኩር ነበር። ለዚህ ነው 969 930 950 የሚሉ እድሜዎችን የምትሰሙት። ለዚህ ነው የእግዚአብሔርን ትእዛዛት የመጠበቅ በረከት አንዱ እድሜህ እንዲረዝም የሚል የነበረው። ለዚህ ነው ብሉይ ኪዳን ትኩረቷ ብዙ ልጅ መውለድ ላይ። አንድ በሮማውያን ዘንድ ደግሞ የነበረች የቤተሰብ ምስረታ ዋና ትኩረቷና ዓላማዋ ምንድነው ካላችሁኝ፣ በታላቂቱ ሮም በጥንቱ ገዢዎች አብሮ የመኖር ውል ወይም ቃል ኪዳን ብቻ ነበረ። ምን ማለት ነው ይሄ? ከተስማሙ የሚኖሩበት፣ ካልተስማሙ ደግሞ የሚቷቷውበት ጊዜያዊ ቃል ኪዳን ነበረ። ምን ማለት ነው? በዚህ ዘመን ቋንቋ ከተመቻቹ ይቀጥላሉ፣ ካልተመቻቹስ ይራራቃሉ። አብሮ የመኖር ውል እና ቃል ኪዳን ብቻ ነበረ በሮማውያን ዘንድ። ሌላም ነጥብ ነበር በሮማውያን ዘንድ። ሁለቱ ብዙም ትኩረታችን ስላልሆኑ ነው አጠር አጠር ማረጋቸው። በሮማውያን ዘንድ የቤተሰብ ምስረታ ወይም የጋብቻ አንዱ ዓላማ ምን ነበረ? አንዱ ጉዳይ ምን ነበረ? ባል ጌታ ይሆንና ሚስትና ልጆች ደግሞ ባሮች ነበሩ። በሮማውያን ዘንድ ባል ጌታ፣ ሚስትና ልጆች ባሪያ። ፍጽምት በሆነችው በጌታችን በመድኃኒታችን በኢየሱስ ክርስቶስ በተመሰረተችው በአዲስ ኪዳን እስካላችሁኝ የተወደዳችሁ ኦርቶዶክሳውያን፣ እንደ ብሉይ ኪዳን ብዙ ልጅ መውለድ ላይ አይደለም ትኩረቷ። እና ምንድነው ትኩረቷ ካላችሁኝ ብዙ ስነ ምግባራት መውለድ ነው ይላሉ ሊቃውንት። ብዙ ጽድቅ፣ ብዙ ቅድስና፣ ብዙ ስነ ምግባር፣ ብዙ ፍቅር መውለድ ላይ ነው ትኩረቷ። አንድ ይሄ ማለት መንፈሳዊ ስነ ምግባራትን መውለድ ላይ ነው የምታተኩረው። ምን ማለት ነው? በዋናነት በአዲስ ኪዳን የምትመሰረተው ቤተሰብና ጋብቻ ዋና ትኩረቷ የቅድስናና
የፍቅር ምስጢር አድርጎ ነው ጌታችን የሰጠን። ሲስማሙ የሚኖሩበት ሳይስማሙ የሚተዉበት እንደ ብሉይ ኪዳን እና እንደ ሮማውያን ውልና ቃል ኪዳን ብቻ አይደለም። እናስ ለዘላለም ተገምደው የማይበጠስበት ኪዳን የሚገቡበት ነው። ሌላስ ጊዜያዊ ሳይሆን ዘላለማዊ ቃል ኪዳን ሆነው የሚኖሩበት ነው። ሌላስ በጣም የሚደንቃችሁን የአዲስ ኪዳንን ፍጹም የሆነውን የዚህን የቤተሰብ ምስጢርም አልንገራችሁ በሞቴ አረቦን ወይም መያዣ አድርጎን የሰጠን ለየትኛው? ለመንግስተ ሰማያት። ደሞ ቤተሰብ ደሞ ጋብቻ ከመንግስተ ሰማያት ጋር ምን ያገናኘዋል ካላችሁኝ፣ እዩ ጌታችን በዕለተ ምጽአት ሲመጣ ሁላችንንም አንድ አድርጎ ሁላችንንም ጠቅልሎ ሪካፕቸርድ አድርጎ አንድ አድርጎ ለሚኖርባት የመንግስተ ሰማያት ሕይወት ምሳሌ አንድ ሆነን የምንኖርባት የቤተሰብ ሕይወት መያዣ ናት፣ ማሳያ ናት። ኋላ አንድ ሆነን ለምንኖረው ኑሮ መለማመጃ የመንግስተ ሰማያት እፍታዋን መቅመሻ የፍቅርና የቅድስና የደስታ ኑሮ ማጣጣሚያ መያዣ አድርጎ ሰጣት። ለእግዚአብሔር መንግስት ማሳያና መገለጫ አደረጋት ነው ምላችሁ። ለምን? አንድ ሆነው ይኖሩባታል። ተጋቢዎቹ አንድ ይሆኑባታል። ቤተሰብ አንድ ይሆንባታል። ስለዚህ የእግዚአብሔር መንግስት መገለጫ አድርጓታል። አረቦን መያዣ ቅምሻ ያልኳችሁ እሱ ነው። ምንኩስና እስከዚህ ጋር ይገናኛል። አዎ በአዲስ ኪዳን ለምን ይመስላችኋል ምንኩስና በሰፊው የተስፋፋው? ምናኔ በሰፊው የተስፋፋው ለምን ይመስላችኋል? የብቸኝነት ሕይወት በሰፊው የተስፋፋው ለምን ይመስላችኋል? እዩ በመንግስተ ሰማያት ሳናገባ ያለ ጋብቻ ለምንኖረው አዲስ ሕይወት ይሄ ደግሞ መለማመጃ ነው። እዩ ዕለተ ምጽአት እየቀረበ ስለሆነ አዲስ ኪዳን ሲመጣ ለዕለተ ምጽአቱ ሕይወት መቃረቢያ መለማመጃ የምትሆን ብቻ የመኖር ሕይወት የምንኩስና ሕይወት የእግዚአብሔር መንግስት ደግሞ መገለጫ ሆነች። ሁለቱም ጋብቻው ምንኩስናው ጽድቅን መፈጸሚያ የእግዚአብሔር መንግስት ማግኛ ናቸው። ቅዱስ አትናቴዎስ ሁለቱ የሕይወት መንገዶች የሚላቸው እነዚህ ናቸው። ሁለቱም የሕይወት መንገዶች ግን የእግዚአብሔርን መንግስት ማሳያና መገለጫ ናቸው። ቤተሰብም በብቻ መኖርም፣ በአንድነት መኖርም፣ በተናጥል መኖርም፣ ተዋህዶ መኖርም፣ ደግሞስ በምናኔ መኖርም። እነዚህ ለምን በአዲስ ኪዳን በጥልቀት ከእግዚአብሔር ጸጋ ሆነው ተሰጡ ካላችሁኝ የእግዚአብሔር መንግስት ማሳያ ሆነው ስለተሰጡ ነው። ከሁሉ በላይ ግን በአዲስ ኪዳን ፍጽምት የሚያደርጋት ልዩ የሚያደርጋት ምን እንደሆነ ታውቃላችሁ? ቤተሰብ ስንመሰርት ከተወደደ መድኃኒታችን ከኢየሱስ ክርስቶስ ጋር ተዋህደን ነው የምንኖረው። እደግመዋለሁ፣ ተጋቢዎቹ ወይም ሙሽሮቹ ወይም ሁለቱ ብቻ አይደለም፣ የተወደደ መድኃኒታችን ኢየሱስ ክርስቶስም አብሯቸው በመኖር አዲስ ሕይወትን ይመሰርታሉ። ለዚህ ነው እግዚአብሔር ቃል በሶስት የተገመደ አይበጠስም የሚለው። የተወደዳችሁ ወጣቶች ክርስቶስ በመካከላችሁ ኖሮ መኖር አትፈልጉ? ሁሉ ጊዜ ዝማሬ ሕይወት፣ ሁሉ ጊዜ ጭምትነት ሕይወት፣ ሁሉ ጊዜ እግዚአብሔርን ትእዛዛት በመፈጸም እግዚአብሔርን ደስ የምናሰኝበትን ሕይወት አትናፍቁ? እነዚህን ትእዛዛት በፈጸማችሁ ቁጥር የእግዚአብሔርን ትእዛዛት በመፈጸም ክርስቶስን ደስ እያሰኛችሁ እንደሆናችሁ አታውቁም? ሊቁ ጠርጠሉስ እንዲህ ይላል። እየሰማችሁኝ ነው? ትንሽ ቢሞቃችሁም ስሙኝ።
ሊቁ ጠርጠሉስ እንዲህ ይላል። ቱርቱሊያን በሞቴ ስሙኝ እንዲህ ይላል። ቤተ ክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትና የምትበረታበትን በበረከት ማይተብ የምትባርክበትን መላእክት የሚያበስሩትንና እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን፣ አንድ ቃል ኪዳንን፣ አንድ የሕይወት መንገድንና አንድ የእግዚአብሔርን አገልግሎት ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱ በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ። እነርሱ አብረው ይሰራሉ። እነርሱ አብረው ይጾማሉ። አንዳቸው ለአንዳቸው አንዳችም የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑም። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነፃነት የታመሙትንና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱን ሥራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህን ሥራዎች ቢመለከትና ሲያደምጥ ሐሴት ስለሚያደርግ ለነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስ አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ለዲያብሎስ ቦታ የለውም ይላል አዲስ ኪዳን። እቺን ቤተሰብ መመስረት አትፈልጉ? ክርስቶስ ተዋህዶባት የሚኖረውን ከተማ ማየት አትፈልጉ? ትንሿ የእግዚአብሔር መንግስት መገለጫ ያልኳችሁ እቺ ናት። ይሄን እንደ መግቢያ ያዙና ታዲያ ዓላማው ምንድን ነው? በአዲስ ኪዳን የቤተሰብ ምስረታ የምንጋባበት ዓላማችን ምንድን ነው? ይሄን አስከትዬ አቀርባለሁ። እኔ አይደለም የማቀርበው፣ በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ አለ። ስሙት። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል። ዓላማው ምንድነው? ንጽህናን መጠበቅ። ዓላማው ምንድነው? በቅድስና መኖር። ዓላማው ምንድነው? ከእግዚአብሔር ጋር ተዋህዶ ለመኖር መወሰን። እዩ፣ ሁለት ዓላማዎች አሉት። ቀዳሚውን ስፍራ ግን የሚወስደው ንጽህናን መጠበቅ ነው። ለምን? ቅዱስ ጳውሎስን ያለውን አብነት አድርጎ ያመጣል። ምን የሚለውን? ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። እና ይሄ ምን ያመለክታል? ንጽህናን ለመጠበቅ ነው የተሰጠው። ለምንድን ነው የምናገባው? እድሜያችን ስላለፈ አይደለም። እናስ ንጽህናን ለመጠበቅ። ለምንድን ነው የምናገባው? ብቻችንን ስለሆነን አይደለም። እናስ ንጽህናችንን ለመጠበቅ። ለምንድን ነው የምናገባው? ወላጆቻችን አግቢ አይደለም። እናስ ንጽህናን ለመጠበቅ። ለምንድን ነው የምናገባው? ከጓደኞቻችን ትችት ለመራቅ አይደለም። እናስ ንጽህናን ለመጠበቅ። ለምንድን ነው የምናገባው? ንጽህናን ለመጠበቅ። ቀዳሚውን ስፍራ ይወስዳል። ምን? ከዝሙት ጠንቅ ለመጠበቅ። እዩ፣ ባጭር ቃል
ድህነትን ወይም ጽድቅን ለመፈጸም ነው የምንጋባው። ለዚህ ነው ቅዱስ አትናቴዎስ የሕይወት መንገድ ያላቸው። እንደውም አንድ ሊቅ ምን ይላል? የምንኩስና ሕይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩበት የታዘዙት በጋብቻ ነው ይላል። መንኖ ጥሪት የሌለን እንደ መናንያን፣ ትጋሃ ሌሊት የሌለን እንደ ባህታውያን ታዲያ በምን እንጽድቅ? አግብተን ነዋ። ንጽህናችንን ጠብቀን ነዋ። ቅድስናችንን ይዘን ነዋ። የምንኩስናን ሕይወት መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩበት የተሰጠ ሕይወት ጋብቻ ነው፣ ቤተሰብ ምስረታ። ወጣቶች ዓላማችን ንጽህናችንን መጠበቅ ነው። ወደ ባህሪያችን ዘልቆ የገባውን ጾር፣ የዝሙት ጾር በሉት፣ የአጋንንትን ውጊያ በሉት፣ ፈቲው ፈቃድንና ምኞትን በሉት የምናስታግስበት ነው። ተፈጥሯዊ የሆኑ መነሳሳቶችን፣ በመብልና በመጠጥ የሚመጡ ሁከቶችን አደብ የምናስገዛበት ሕይወት ይሄው ንጽህናን የምጠብቅበት ሕይወት ነው። እንጂማ መጽሐፍ ቅዱስ እንዲህ አላለም። ልጅ ለመውለድ ብትፈልጉ አግቡ አላለም። አንዳንዶች ልጅ የመውለድ ዓላማ ብቻ ስላላቸው ልጅ የወለዱ ዕለት ጋብቻቸውን ይተውታል። ወይ ጋብቻው ቢኖር እንኳን ባልየውን ጀርባ ይሰጡታል፣ ወይም ሚስትየዋን ጀርባ ይሰጣታል። ምክንያቱም ዓላማው ልጅ ብቻ ነው። ወልደሽ አታመጭም። ዓላማው ልጅ መውለድ እኮ አይደለም፣ ጽድቅና ቅድስና ነው ወጣቶች። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው፣ ልጅ ስለመውለድ ለራሷ ባል ይኑራት ተብሎ አልተጻፈም። ስለ ዝሙት ጠንቅ ነው የሚለው። አየ፣ በሰይጣን ተወግተን እንዳንሞት፣ ከጽድቅ እንዳናራቆት፣ ከመንግስተ ሰማያት ውጪ እንዳንጣል አግቡ። እንደውም እግዚአብሔር እንድንጋባ የጠየቀን የብዙ ልጆች አባት እንድንሆን አይደለም። አደራችሁ፣ እሱ ሌላኛው ዓላማ ነው፣ ዋናው ግን አይደለም ነው ያለው ሊቁ ዮሐንስ አፈወርቅ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ ያለ እንዳይመስል እና ምንድነው የሚለው? ሰይጣን እንዳይፈትናችሁ። አንደኛ ቆሮንቶስ ምዕራፍ 7 ሰይጣን እንዳይፈትናችሁ ነው የሚለው። አያችሁ፣ በላ ጠጣ፣ ስለዚህ እሳት ለቀክበት፣ ስለዚህ ይሄን እንዴት ላስታግስ ካልክ አግቢያ። ይህ ሰውዬ አግቡ የሚለው ባል የሚሸመጠጥ መሰለው እንዴ እንዳትሉኝ፣ በኋላ አመጣበታለሁ እድል ካለኝ። የሰማችሁኝ? ሚስት ቡቲክ የምትገኝ መሰለ እንዴ ሬዲ ሜድ እንዳትሉኝ፣ በኋላ አመጣበታለሁ። ሰይጣን እንዳይፈትናችሁ ነው የሚለው። አግቡ እንጂስ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አይደለም። ብዙ ልጅ መውለድ ከፈለጋችሁ አግቡ ያለ እንዳይመስላችሁ። እና ምንድን ነው የሚለው? ራሳቸውን ማግዛት ካልቻሉ ነው የሚለው የእግዚአብሔር ቃል። ራሳቸውን መግዛት ባይችሉ ያግቡ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 9 ካልቻልክ አግባ። አያችሁ፣ ራስን አለመግዛት ከጽድቅ ስለሚያወጣ፣ በሰይጣን መፈተን ከቅድስና ስለሚያራቁት አግቡ የሚለው ለዚህ ምን እንድንሆን? ጽድቅንና ድህነትን ፍጹም እንድናደርግ ወጣቶች። ለዚህ ነው አንድ የውጭ ሊቅ the goal of marriage is not happiness, it is holiness ይላል። ደስታ አይደለም ዋናው ዓላማ። ደስታ ኋላ የሚመጣ የሚጨመር ጸጋ ነው። በዋናነትስ ሆሊነስ ነው። ምንድነው? ቅድስና መቀደስ ነው። it's not happiness። በዛ ውስጥ ያለ ደስታ ዋናው ዓላማ፣ ግቡ ግን ቅድስና ነው። ሆሊነስ ነው። ይሄ ምንድነው? ዓላማውን ይሁንላችሁ። ለምን ይሄን ማውራት አስፈለገን መሰላችሁ? ብዙዎች ትክክለኛውን ዓላማ ስለማያውቁት ቶሎ ያፈርሱታል፣ ቶሎ ችላ ይሉታል።
ቶሎ ይተውታል፣ ይንቁታል፣ ያጣጥሉታል። የሚፈልጉን ካገኙ በኋላ ችላ ይሉታል። ለዚህ ነው አንድ ወጣት በተገቢ ሁኔታ ዓላማውን አውቆ መጀመር አለበት። ይህንን የበለጠ የሚያፍታታልን በረከቱ ትደርብንና አሁንም የሊቁ የቅዱስ ዮሐንስ አፈወርቅ ማብራሪያ ናት። እዚህ ላይ በጨምርባት እንዴት ውብ ትሆናለች መሰላችሁ። በሞቴ ስሙኝ። ከኔ ጋር ናችሁ? እግዚአብሔር ይስጥልኝ። እንዲህ ይላል። ዓላማ የማይሆኑ ነገሮችን ሲያትት ነው ይሄን የሚለው። ከዚያኛው ዓላማ አንጻር ባንጻር ይሄንንም ወጣቶች እንዲፈትሹት አስደግፌ ለማቅረብ ነው። ምን ይላል? ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀዬውንም ባለጠግነት አትፈልጉ፣ እነዚህ ሁሉ ነገሮች ዋና አይደሉምና ይላል። ልድገማው። ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀዬውንም አትፈልጉ። ምንድነው አትበሉ። እነዚህ ሁሉ ነገሮች ዋና አይደሉምና። ገንዘብ ያስፈልጋል አያስፈልግም? ያስፈልጋል አያስፈልግም? ንገሩኝ እንጂ። ዋና ነው አይደለም? ለዚህ ነው ዋና ግን አይደለም፣ ዋና አይደለም። ለዚህ ነው ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ ቀዬውንም ስታስሱ አትኑሩ የሚለው እኮ ለዚህ ነው ወገኖቼ። ለምንድን ነው እነዚህ ዓላማ የማይሆኑት ወጣቶች? እዩ፣ ገንዘብ ይመጣል ይሄዳል፣ እውነት ሐሰት፣ ይተረፋል ይከሰራል፣ እውነት ሐሰት፣ ይገባል ይወጣል፣ እውነት ሐሰት፣ ይሞላል ይጎላል፣ እውነት ሐሰት። በቃ ሲሞላ አብረሃት ሆነ፣ ሲጎል ጥላት የምትሄደው ገንዘብን ብቻ የፈለክ እንደሆነ ነው። ገንዘብን ብቻ ትኩረት ያደረገ ሰው ከዕለታት አንድ ቀን ገንዘቡ የታጣ ቀን ትዳሩን ማጣቱ አይቀሬ ነው። ምክንያቱም ዓላማው ገንዘብ ነው። ለዚህ ነው ገንዘብን ማይከል የማይደረገው። ለዚህ ነው ገንዘብ ትኩረት የማይደረገው። እግዚአብሔር ከባረከው፣ እግዚአብሔር ከሰጠው ካለው አይናቅም፣ ችላ አይባልም፣ እሰየው። ግንስ ዋና ነገር ግን አይደለም። እየሰማችሁኝ ነው? ዋና ነገር ግን አይደለም ወገኖቼ። ብዙ ሰዎች የሚፈተኑት በዚህ ነው። የሚበቃን አደራችሁን ወጣቶች እቺን ቃል ስሙኝ። የዕለት ጉርሳችንን የዓመት ልብሳችንን ካለን ይበቃናል። ምን ይለናል? እኔ አይደለም የምለው ቅዱስ ጳውሎስ ነው የሚለው። ይበቃናል፣ ይበቃናል። አንደኛ። ሁለተኛ፣ በዚህ ህይወት ውስጥ ልጆቹን የሚያኖረው እግዚአብሔር ብቻ እንደሆነ ማወቅ አስፈላጊ ነው። የእግዚአብሔር ቃል መኖሪያህ የዘላለም አምላክ ነው የሚለው። መኖሪያችን አምላካችን እግዚአብሔር ነው። በጣም ብዙዎች ገንዘብን ምክንያት አድርገው ገብተው ምስኪኖች ሆነው ወጥተዋል ወገኖቼ። ቀና ብለው ገብተው ስብር ብለው ወጥተዋል። ውብ ሆነው ገብተው ባለማዲያት ሆነው ወጥተዋል። ደስታቸውን የገንዘብ ሀብትና የህንፃ ክምር ውስጥ ሲፈልጉት ሳቃቸውን አተውታል። እናውቃለን። ገንዘብ በመጣ ቁጥር ጸባያቸው እየተቀየረ፣ ገንዘባቸው ሲደረጅ ብዙ ሚስቶች እያደራጁ ብዙዎች ልጆቻቸውንም ሚስታቸውንም ባላቸውንም አሳዛኞች ሆነዋል። ሸሚዝ እንደሚቀየር ሚስት እየቀየሩ፣ የመኪና ጎማ እንደሚቀየር ባል እየቀየሩ፣ የጓዳና የሳሎን ሚስት እያዘጋጁ አያችሁ። ጸባቸውን እየቀየረው ደስታቸውን እያጠፋው ይሄዳል። ደስታቸውን የሚፈልጉት ከኪሳቸው ወይም ደግሞ ከገቢያቸው ውስጥ እየሆነ በጣም አሳዛኝ ህይወት ይኖራሉ። የልደታ ሰሞን ደሞዝ ሲመጣ ሳቂታዎች፣ 20 ምናምን ሲገባ አኩራፊዎች ሆነው ይቀራሉ። አያችሁ ወጣቶች። ለዚህ ነው ገንዘብ ሳይሆን ንጽህና ነው ትኩረት የሚደረገው። እንደውም ዮሐንስ አፈወርቅ ምን ይላል? ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ደግሞስ ልባምነትንና ደግነትን ነው፣ ገንዘብን አይደለም። እናስ ንጽህና ነዋ።
የንጽህናን ባለጠግነት ፈልጊ እህቴ ሆይ። ለጽድቅ ያበቃኛል ሆይ? መንግሥተ ሰማያት ያገባኛል ሆይ? ከክርስቶስ ጋር ያዋህደኛል ሆይ? እንቁረብ ስላት እሺ ትለኛለች ሆይ? ቤተ መቅደስ ገሰግስ አብራኝ ትሄዳለች ሆይ? ለጸሎት ስቆም ታግዘኛለች ሆይ? ልባምነት አላት ሆይ? እግዚአብሔርን ትፈራለች ሆይ? ይሄ እኮ ነው ጥያቄው። ገንዘብስ መጪ ሀጅ ነው፣ ወጪ ገቢ ነው፣ አትራፊ ከሳሪ ነው። ዋና ጉዳይ አይደለም ወገን። ያስፈልጋል፣ አዎ፣ ግንስ ዋና ጉዳይ አይደለም። ዋና ጉዳይ አይደለም። አደራችሁን በዚህ ህይወት ውስጥ የምትኖሩ ቤተሰቦቻችሁን ችላ ብላችሁ አደራችሁን ገንዘብ ላይ ብቻ እንዳትተኙ። ገንዘባችሁን ስትሰበስቡ ልጆቻችሁን እንዳታጡ። ህንጻ ስትገነቡ ቤተሰባችሁን ህንጻ እንዳታፈርሱ። ያ አዲስ አበባ ያለው ባለጸጋ የተናገረው ልንገራችሁ። እኔ ህንጻዬን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኛል አሉ። ምን ያረግብሃል? ምን ያረግልሃል? ብቻውን መቃብር ቤት የሆነ ህንጻ፣ ቀዝቃዛ ቤት የሆነ ህንጻ፣ ልጆች በሐሽሽ የሚመቱበት ህንጻ ምን ያረግልሃል? አንተ ማታያቸው የተለያያችሁበት አብራችሁ ማትደሰቱባቸው ጋርደኖች ምን ያረግልሃል? ምን ያረግልሃል? ይልቅስ መልካም መስክ የልብ መልካምነት፣ የህይወት ደግነት፣ እግዚአብሔርን መፍራት ንጽህና ነው። እሱን ፈልጊ፣ እሱን ፈልግ፣ እሱን ፈልግ፣ ገንዘብን አይደለም። የወላጆችንም ባለጠግነት አትመልከት። ምን አይነት ናቸው አላ ይሄ ያላ ምንድነው የሚባለው? የብረት አጥር መዝጊያ፣ የብረት መዝጊያ የሆነ አመጣችልኝ። ብዙ እንደዚህ የተባሉ ማብቂያው ላይ የሳጠር አጥር እንኳን መሆን አልቻሉም። አንተ ለገንዘብ ብቻ የሰጡ ምን ማድረግ ነው? ልጆቻቸውን የቸረቸሩ ገንዘብ ለማግኘት ሲሉ። እንደዚህ እንዳታረጉ። ገንዘብ አይደለም ትኩረቱ። እናስ ንጽህና፣ ፈሪያ እግዚአብሔርን፣ ልባምነትንና ደግነትን ከትዳር አጋራችሁ ፈልጉ። በቃ ምን ማለት ነው ዓላማው? ጽድቅ፣ ንጽህና፣ ቅድስና ነው። ይሄንን ፈልጉ። ገንዘብን አትሹ። ደግሞስ የወላጆቹንም ቀይ አትመልከቱ። የት ሀገር ሰው ነው? የት ሀገር? ይሄ እንደዚህ ዘመን እንግዲህ ቅዱስ ዮሐንስ አፈወርቅ በዚህ ዘመን የለም፣ ግን ተመለከታችሁ? አትመልከቱ። የእግዚአብሔር መንግስት ዜጋ ነው ወይ? የመንግስተ ሰማያት ፓስፖርት አለው ወይ? ንስሐ ገብቷል ወይ? ስጋው ደግሞ ይቀበላል ወይ? እግዚአብሔርን ያከብራል ወይ? በልዑል ፊት ይንቀጠቀጣል ወይ? የትም ይሁን አንተ ምን አገባ? የትም ይሁን ሃይማኖተኛ ነው ወይ? እሱ ነው እንጂ የትም ሰፈር ይሁን። በዚህ ዘመን የታመምነው አንዱ እሱ አይደለም፣ አንዱ እሱ አይደለም። ባንኩ በብሔርና በሰፈር ተደራጀ። ኳሱ በብሔርና በሰፈር ተደራጀ። አገሩ በብሔርና በሰፈር ተሰመረበት። አሁን አንድ የቀረ የነበረው ሃይማኖትና ቤተሰብ ነበረ። እሱንም ይሄው ዘመቱበት። እንዴ የት መኖሪያ? እንዴ የት እንኖር? አንተስ? አንተ ግን ክርስቲያን ነህ። እናስ እግዚአብሔርን ትፈራለች ወይ? ንጽሐ ነፍስ አላት ወይ? ልባምነት አለ ወይ? መልካምነት አለ ወይ? በቃ እሱ ነው። በጣም ብዙዎች በቅርቡ እንደፈቱ አታውቁ። ይሄ ከሌላ ሰፈር ስለሆነ ፍቱ እያሉ አንድ ሰሞን በዚህ በሚዲያው ሲጮሁ አላዘናችሁም? ስንት ልጆች ተበትነው ይሆን እንጃ እንጃ እንጃ። አንተ ግን ይሄን አትመልከት። እና ምን ተመልከት? ንጽሐ ነፍስን፣ ፈሪያ እግዚአብሔርን፣ ልባምነትንና መልካምነትን ተመልከቱ ይላል። ተመልከቱ። ልጅስ አይልማ። ልጅስ ትኩረት እግዚአብሔር ቢባርከን ቢሰጠን፣ ዘራችንን ቢባርከው፣ የማይጸል ልምላሜን ቢሰጠው እሰየው፣ አስፈላጊ ነው፣ በረከት ነው፣ እሰየው፣ የእግዚአብሔር ጸጋ ነው፣ እሰየው። ዋና ነገር ግን አይደለም። አደራችሁ አይደለም። ምክንያቱም እግዚአብሔር ሊሰጥ ይችላል፣ ላይሰጥ ይችላል። እውነት አሰጥ እሷ ከየት ልታመጣ ትችላለች? እሱስ ከየት ሊያመጣ ይችላል? በፋብሪካ ይሰራ፣
ሞዲፊካ ይሰራ። እግዚአብሔር ካልሰጠ ከየት ታምጣ? እግዚአብሔር ካልሰጠ ከየት ያምጣ? አያችሁ፣ ለዚህ ነው ይሄንን ቅድሚያ ያልሰጠው ወገኖች። በጣም ብዙዎች በዚህ ምክንያት እንደተቷቷው አታውቁ? እንደተረሳሱ፣ ቤት እንዳፈረሱ፣ ትዳር እንደበተኑ አታውቁ? ይሄ ግን አይደለም። የእግዚአብሔር ሰው ምን ሊያደርግ ይችላል? ከቁጥጥር ውጭ የሆነውን ነገር እንዳትጠብቂበት፣ ከቁጥጥሯ ውጭ የሆነውን ነገር እንዳትጠይቃ። እሱ የእግዚአብሔር ስራ ነው። እሱ ሲሰጥ የሚሰጠው፣ እሱ ሲሰጥ የሚሰጠው። ለዚህ እኮ ነው እሁድ በማለዳ ቅዳሴ ነውና ተጋቢዎችን ቃል ኪዳን ሲያጋቡ አባቶቻችንን ስሟቸው። መከነች፣ ሰነፈች፣ ደከመች፣ አጣ፣ ነጣ፣ ገረጣ የለውም ብዬ አልተዋትም አልተውም ብላ መታማመለው ይቺ ቤተ ክርስቲያን ናት። አንተም ያኔ መች ታስታውስ? ስለ ዲኮሩ ነው አንተ የምታስታውሰው። ቤተ ክርስቲያን ግን ይሄን ታስብልሃለች እንጂ ጨሳ ዋራው ጨሰ ብሎ ማጨሳቅቶን ይመስልሻል እንዴ? ትተነው ነው ስለማይጠቅም፣ እንኳን ለሰማይ ለምድርም ስለማይጠቅም እዩት ቃል ኪዳኑን ግን እንዴት ብርቱ እንደሆነ። ይሄንን ብርቱ ቃል ኪዳን እንዳትረሱ። በቃ አትተዋት፣ ችላ አትበላት፣ አትናቃት። በሷ ቁጥጥር ውስጥ ባልሆነው ነገር አምጪ አምጣ አትበሉ። በተለይ ወላጆች ይሄንን ነገር መስማት አለባቸው። ሌላስ ውበትስ ቢኖር ጥሩ ነው መጥፎ ነው? ምን ነው ዝም አላችሁ? እኔ ለማስያዝ ይመስላል እኮ። ቢኖር ጥሩ፣ መለሎነት ቢገኝ መጥፎ ነው? ጥሩ ነው አይደል እንዴ? ሰልካካነት ይጠላል? ዋና ነገር ነው አይደለም? ዋናውስ የነፍስ ውበት ነው ጌታዬ። የነፍስ ውበት፣ የነፍስ ደም ግባት፣ የነፍስ ቅድም ያለው እግዚአብሔርን የመፈለግ ትሁት የመሆን ታዛዥ የመሆን ክርስትና እንደ ሮማውያን ጌታና ባሪያ ለማድረግ አይደለም ይሄን ህይወት የሰጠን። እናስ ጌታ እሷስ እመቤት። ይሄ ይገኛል ክርስትና ውስጥ ብቻ፣ መንፈሳዊነት ውስጥ ብቻ። ለምንድን ነው ይሄን ትኩረት እንዳናደርግበት የመከረን? የተወደዳችሁ ኦርቶዶክሳውያን ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እንኳን አይደለም እድሜ ጨምሮ ሲወፈር እንኳን ልጅ ሲወለድ ነፍሰ ጡር ሲኮን እንኳን ውበት ይጠፋል አይጠፋም? እነሱ ልጠይቃችሁ፣ እናንተ ምን ታውቃላችሁ? ይጠፋል አይጠፋም? ይጠፋል እንዴ! ለዚህ እኮ ነው አንዳንድ ባሎች የወለደች ሚስታቸውን በቅጡ እንዳትታረስ መከራ የሚያበሏት። ስንት አጥሚት ጠጥታለች ዛሬ እያሉ ቲክ ያረ ሊስት ቼክ እንዳትወፍርባቸው መከራ የሚበሉት። ውበትም ሐሰት ነው፣ ደም ግባትም ከንቱ ነው። እውነት ሐሰት በሽታ ይመጣል። ያን ጊዜ ምን ልትሆኚ ነው? እውነት ሐሰት ፀሐይ በወጣ ጊዜ አይጠወልግም። እውነት እኮ ነው። እሱን ብቻ ከፈለክ አላፊ አግዳሚውን ስታሰስ አንዳንድማ ወጣቶች አሁን ትተው ይሆናል እንጂ እኔ ባለፉት ዘመናት የፊልም አክተር ለማግባት መከራቸውን የሚበሉ ነበሩ። ልብ ወለድ ነው። አይቻልም። እንደዚህ አይነት ይሄ ያበደ ፍቅር አያስፈልግም። ሰው መሆን ወደ መሬት መውረድ ነው የሚያስፈልገው። የሚሆን ነገር ማሰብ ነው። እውነት ሐሰት ያስፈልጋል፣ ግንስ ዋና ነገር ግን አይደለም። ዋናው ነገር ምንድነው? የነፍስ ደም ግባትና ንጽህና፣ የነፍስ ውበት። 8 ቁጥር ሆነች 88 ቁጥር አንተ ምን አገባ? ዋናው ምን ይሁን እንጂ የነፍስ ባለጠግነት፣ የነፍስ ውበት። እሱን ነው የሚመክሩን እኮ አባቶች። እስኪ ዮሐንስ አፈወርቅ የመሰለውን አንድ ምሳሌ ልጠይቃችሁ። ንብ ናት ወይስ ዝንብ ናት በጣም ቆንጆ? አይታችሁ አታውቁም? ሐዋሳ ምን ቦታችሁ ምንድናት?
ዝንብ ናት። ንብማ ምስኪን ድርፉጭ ያለች መብረር እንኳን የማታውቃት ያያችኋት መሰለኝ። ዝንብስ ላጥላጥ የምትል እስሊም የሆነች ሞዴል ነው የምትመስለው። እኔ አይደለሁም እኮ ዮሐንስ አፈወርቅ ነው ወይነን ያነጻጸረው። ግንስ ማር የምትሰራው ማን ናት? ንብ ናት። አየህ፣ አፋዊ የሆነውን ነገር ብቻ አስበህ መከራህን አትብላ ጎበዝ። ይልቅስ ቅድም ያልኩህን የነፍስ ንጽህና፣ እግዚአብሔርን መፍራትን፣ ልባምነትንና ደግነትን፣ ለጽድቅና ለቅድስና የተመቸ መሆኑን እግዚአብሔር ቤት ውስጥ ለምንፈጽሙ ለዘላለም ለምንኖረው ህይወት ይሆነኛል ወይ ማለትን ብቻ ነው ማሰብ። ከዛ በቀር ያለው ከሆነ ሆነ፣ ካልሆነ ብዙም አያሳስብም። እየሰማችሁኝ ነው? እየሰማችሁኝ ነው? አዎ። ባጭሩ ለመግለጽ እንኳን አይደለም ትዳርን ሁሉንም ነገር ለእግዚአብሔር ክብር እንድናደርገው ታዘን የለ። ስለዚህ ወጣቶች የምትፈጽሙትን የትኛውንም ነገር ለእግዚአብሔር ክብር አድርጉት። ንጽህናችሁን ጠብቃችሁ፣ ቅድስናችሁን ጠብቃችሁ፣ በተለያየ ምክንያት ተሰናክላችሁ ለተክሊል እንኳን ባትበቁ ለጸሎተ ማዕሰባ ለቁርባን እንኳን በቅታችሁ ህይወታችሁን በዚህ መምራት አለባችሁ። ለእግዚአብሔር ክብር ማድረግ አለብን የትኛውንም ህይወት። እንኳን ትዳርን መብልን ለእግዚአብሔር ክብር እንድናደርግ መጽሐፍ ቅዱስ ያዘን የለም። ለዚህ ነው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ተብሎ የተጻፈው። ለዚህ ነው። አንደኛ መግቢያውን ተርኬላችኋለሁ። ሁለተኛ ዓላማውን አሳይቻችኋለሁ። ሶስተኛ እዚህ ህይወት ውስጥ ስንገባ አረዳዳችን ምንድነው ሊሆን የሚገባው? እንዴት እንገንዘበው? እንዴት እንረዳው? እሱን ደግሞ ቀጥዬ እነግራችኋለሁ። ከኔ ጋር ናችሁ? ልቀጥል ይበቃል ባትሉኝም እቀጥላለሁ። እነሱ ናቸው የሚፈቅዱልኝ። እናንተን እንደው አለ አይደል ነቃ ለማድረግ ነው እንጂ ሙቀቱን ታገሳችኋል። ግን እሺ፣ አሁን ደግሞ በሞቴ ስሙኝ። አሁን ደግሞ እሺ ገባን። እዚህ ውስጥ ዓላማውን ነግረህናል። ዓላማ ያልሆኑ የሚያሳስቱ ነገሮችን ጠቁመህናል። እንዴት አድርገን እንረዳው? ከገባን በኋላ አዎንታዊ አረዳዳችን ጋብቻን በተመለከተ በዚህ ዘመን ሊኖረን የሚገባው አረዳድ ምን ይሁን? ክርስቲያኖች እኛ ከዓለም እንለያለን። እየሰማችሁኝ ነው? በዓለም ካለው መረዳትና ሐሳብ እንለያለን። እንዴት? እዩ። የትዳር አጋሬ የእግዚአብሔር ስጦታዬ ነው ብለን እንረዳለን። ምኔ ነው? ምኔ ናት? ስጦታዬ ናት። አዎንታዊው አመለካከት ማለት እግዚአብሔር የሰጠኝ ጸጋዬ ነው። ማን? ባሌ። እግዚአብሔር የሰጠኝ ጸጋዬ ናት። ማን? ሚስቴ። የእግዚአብሔር ስጦታ የህይወት አጋሬና ረዳቴ ናት። ይሄ አዎንታዊው አመለካከት ነው። ይሄ ካለ ምን እንደምታስከትል ታውቃለህ? ፍቅርን ታስከትላለህ። ለምን? የእግዚአብሔር ስጦታ የህይወት አጋሬ ናታ። የእግዚአብሔር ስጦታ የህይወት አጋርሽ ነዋ። ስለዚህ ፍቅርን፣ እንክብካቤን፣ ራስን መስጠት፣ መጠወተ ርዕስ ይከተለዋል። አረዳዳችን ይሄ ነው ሊሆን የሚገባው። ሰምታችሁኛል? በቃ የእግዚአብሔር ጸጋ ነው፣ የእግዚአብሔር ስጦታ ናት። ስለዚህ ትንከባከባታ። ጸጋ ናታ፣ ስጦታ ናታ፣ ትንከባከባታለ። አረዳዱ ለምንድን ነው ይሄን ማወራው? ይሄ ዘመን ጋብቻ እንዲጠላና እንዲታው ብዙ ነገር ስለሚያደርግ ነው። እዚህ መንደር ውስጥ ያለውን ወሬ ታውቃላችሁ። ላለመድገም እፈልጋለሁ፣ ግን ብደግመው እናንተን ለማስታወስ ይጠቅመኛል። ሚስት የሚለውን እንኳን እንዴት አድርጎ አብሪቬት እንዳደረገው አልሰማችሁ? ሚስት የሚለው እንዳትሰሙ በሞቴ በሰላም መውጣት ስለምፈልግ ይሄ ሚጥሚጣ ስትልስ ትኖራለህ የሚለውን ትቀበለዋለህ? መንደር ውስጥ ያለውን አረዳድ ትረዳዋለህ? አንተ ክርስቲያን እንደዚህ እና ምን አድርገህ ትቀይረዋለህ? እኔ ምክር ሐሳብ ልስጥ። ምን የሚለውን ሚሪንዳ ስትጠጣ ትኖራለህ ነው አትሉም እናንተ? እንደ መንደሩ እንዳናስብ ነው የምላችሁ። ይሄን እንደ ወግ ዝም ብዬ ጨመርኩት እንጂ ይሄ አይደለም አረዳዳችን። እናስ የእግዚአብሔር ስጦታ ነው የሚሰጠኝ። እግዚአብሔርን ለምኜ የማገኘው እግዚአብሔርን ደጅ ጠንቼ እጄ ላይ የሚሰጠኝ ጸጋ ናት፣ ጸጋ ነው ብለን ከተረዳ ነው
አፍቃሪ ነው ምን ሆነው ተንከባካቢ ነው ምን ሆነው ራስን ነው ምን ሰጠው ፍቅር ለዘውትር አይወድቅም አፍቃሪዎች ነው ምን ሆነው መቼመች እንወደዋለን መቼመች አናቋርጥ ዘመን ቢያረጅም አናረጅም ያው ነው ፍቅራችን አለበለዛስ አዎንታዊውን አሉታዊውን አረዳድ ደሞ ልንገራችሁ ሚስቴ ምኞቴን የምትፈጽም ብቻ ናት ሚስቴ ፍላጎቶቼን የምታከናውን ብቻ ናት ሚስቴ እንደዚህ ይያል ባሌ እንደዚህ ይያል ካሰብ አረዳዱ ምን እንደሚወልድ ታውቃላችሁ ተፎካካሪነትን ተቃዋሚነት ይከተለዋል ከዛስ ትዕቢት ቁጣ ጥላቻ ንዝንዝ ጭቅጭቅ ይወልደዋል አረዳዱ ነው ለምን አላረክሽም ለምን አላረክም ብቻ ነው የሚሆነው ድካሟን አይረዳም ህመሟን አያይም ስለዚህ ቤት ውስጥ ጸብ ይሆናል አባቶቻችን እንደሚሉት ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ይሄዳል ከሰው ለቅሶ ይያለ ቤቱ ይላሉ ለቅሶ ቤት ይሆንልሃል ሁሌ ለቅሶ አረዳድ ነው አስተካክለው ምኑን እግዚአብሔር የሰጠኝ ጸጋዬ ናት ባላቸውን እንደ አለቃ ራሳቸውን ደሞ ሴቶች እንደ ምንዝር ከቆጠሩ ሰራተኛ ብቻ ነው የምትሆነው ትእዛዝ ተቀባይ ብቻ ነው የምትሆነው ያንስ በቅሬታና በተቃውሞ ውስጥ ነው የምትኖረው ስለዚህ አዎንታዊውን አረዳድ ገንብተን ነው መጀመር ያለብን የእግዚአብሔር ጸጋ ነው ሚስት የእግዚአብሔር ስጦታ ናት ይሄን መጽሐፍ ቅዱስ ተናግሯል ባለም እንደዚሁ የእግዚአብሔር ስጦታ ነው ቡቲክ ገብታችሁ አትሸመጥቱትም ከጓሮ አታነሱትም እግዚአብሔር ጋር ደጅ ጠንታችሁ ነው የምታገኙት የእግዚአብሔር ቃል ይሄን ነው የሚለው ማግባት ስትፈልግ አስቀድመ ጸልይ ሐሳብህን ለእግዚአብሔር ንገረው እግዚአብሔር መርጦ እንዲሰጥ ለምነው እርሱ እንዲመርጥ ለምታደርግ ከሆነ አክብረዋልና እርሱም በጎ የትዳር አጋር በመስጠት ያከብራል ይላል ዮሐንስ አፈወርቅ ለምኑት ተለምኖ የሚገኝ ነው ተጸልዮ ደጅ ተጠንቶ የሚገኝ ነው ዝም ብሎ ፌስቡክ ላይ በመጣድም ይገኛል ተውት ስንት መከራም ያመጣል አንዳንድ አይገኝም ማለት አይደል እንዳጠቃላይ ግን ጸልይ እግዚአብሔርን አናግረው የትዳር አጋር እንዲሰጥ ለምነው በዚህ ካከበርከው እግዚአብሔር በትዳር አጋር ያከብራል ይላል ሊቁ የእግዚአብሔር ስጦታና ጸጋ ነው ይሄን እመኑ ወጣቶቼ እናምናችሁ ነው አትቀላቁ ሌላው አረዳድ ምንድነው አንዳቸው ለአንዳቸው የእግዚአብሔርን ፈቃድ ለመፈጸም እንደተዘጋጁ ያውቃሉ የእግዚአብሔርን ትእዛዛት ነው መንፈጽም በጋብቻ ህይወት ውስጥ የክርስቶስን ትእዛዛት እንደምንፈጽም ያመንን ነው መንገባው ለምሮ የጌታዬን ትእዛዝ ልፈጽም ነው አንዱ ትእዛዝ ነው ትእዛዝ ፈጻሚዎች ሆናችሁ ምን ትሆናላችሁ ፍቅርና ርህራሄ ቤታችሁ ውስጥ ይጎበኛል በጣም ተራራላችሁ ስትደክም ያማችኋል ለራሴ አትሉም ፍቅር እኔን ይድላኝ አይልም ፍቅር አይበሳጭም ፍቅር አይመካም በሙሉ የፍቅር ባህሪያትን ቤታችሁ ውስጥ ትሰራላችሁ ያኔ ምን ይሆናል የሞቀ ቤቱ የሰላ ንብረቱ ለምን ይሄዳል ከሰው ሰርግ ያለ ቤቱ ይባላል ሰርግ ቤት ነው የሚሆነው ያኔ ቤት ከለቅሶ ቤትነት ወደ ሰርግ ቤትነት መቀየር ትችያለሽ አረዳድሽ ነው የሚሆነው አቲቲዩድ ይሉት የለ እሱን ነው ምነግራችሁ አንዱ ለአንዱ መስዋዕት ለመሆን ይዘጋጃል በደንብ መስዋዕት ለመሆን ይዘጋጃሉ ክፉን ወደ መልካም ይቀየራል በጎ ያስባል ለቁጣ ይታገሳል ለክፉ ደግሞ ደግ ይሆናል ሲታመም ይንከባከባል ይሄ ኦርቶዶክሳውያን የኢትዮጵያ አባቶችና እናቶች የኖሩበት ህይወት ነው አስደናቂ ታሪኮችን ብነግራችሁ ደስ ይለኝ ነበር በጣም አስደናቂ ታሪኮችን ብነግራችሁ ባለፈው ሰምቻለሁ ባዶ መሳሳህን ይዘናሉ አባት ለልጆቹ ምርጥ መሳሳህን ቋጥሮ ጠቅጥቆ ልኮ አጅሬ በጥቁር ፌስታል ባዶ መሳሳህን ይዞ መስሪያ ቤት ይሄዳል እና በላ ሲሉት አይ ቆየት ብዬ ነው መበላው ይላል ከዛስ አውቆ መሳሳህን ይዞ በእነሱ ፊት ጎርደድ ይላል መስዋዕት ይከፍላል ይነዳል ይቃጠላል እሱ በእግሩ ይሄዳል ለነሱ ሰርቪስ ያዘጋጃል ህይወት ይነዳል መስዋዕትነት ይከፍላል ብዙ እናቶቻችን የውጇቸውን ተመልከቷቸው ዛሬ ያማረብን በእናቶቻችን የእግር መንቀጥቀጥ የእናቶቻችን የእጅ መቃጠልና መሻከር እኮ ነው ይሄ ነው ኢትዮጵያውያንን ያኖረው አደራችሁን ይሄን ወጣቶች ይሄን አራያነት መጠበቅ ሲደክሙ እየታገሱ
ሲያጎሉ እየጸለዩ ምህላ እየያዙ ሱባኤ እየገቡ ነው እኮ ትዳራቸውን የሚያቆዩት። አፍንጫው ይውጣ ሚሉ እንዳይመስሉሽ። ይሄ ወጣቱ አጉል ዘመናዊ ነኝ በለው 10 አለ ተሰልፎ እንዳይመስልሽ። በፍጹም ይሄ ጋብቻ ጠል ማድረግ፣ በተለይ ወጣቶች ጋብቻን እንዲጠሉ አንዱ የሚሰራው ይሄ ፈላስፎቹ ኮሃቢቴሽን የሚሉት ተካቶ መኖር የሚሉትን ሰምታችኋል? አልሰማችሁ? ልንገራችሁ አላችሁ። ደከማችሁ መሰለኝ። በእውነት ልቀጥል? ቅድም እንዳልኳችሁ እኔ መቀጠል አይቀርም ዛሬ። ያን ዘካርያስ እንድዳ ያረገው ገብርኤል ዛሬ የለም እንዴ እንዳትሉኝ እንጂ ኮሃቢቴሽን ተካቶ መኖር የሚሉት ምን መሰላችሁ? አንዳንድ እህቶች በተለይ እህቶች ላይ ይንጸባረቃል ይላሉ ፈላስፋዎቹ። ምን ይላሉ? እኔ ቀለል ያለ ሰርግ ነው የምፈልገው፣ ሰው ያልበዛበት፣ ሽማግሌ የማይላክበት፣ ካህናት የማይገኙበት፣ ቁርባን የሌለበት፣ ካሜራ የሌለበት። ቅልል እንዴት አድርገሽ ፌስታሊን ይዤ ጥልቅ ነው ምለው። በቃ አለቀ። ምን ያለ ነው ይሄ? ቅልል ያለ። እውነት ግን ቅልል ያለ ይመስላችኋል? ይሄ አይደለም። ለምን መሰላችሁ እንደዚህ የሚያደርጉት? አብዛኞቹ፣ ሁሉም አይደሉም፣ አብዛኞቹ ለምን ይመስላችኋል? ይኸውላችሁ ጥቂት ቀን ቆይታ ባሏ ትንሽ ሻከር ካለባት ሽማግሌ አልተላከ። እውነት አስብ። ምንም ይኮሰኩሳት ነገር የለም። አባ አልመጡ ይኮሰኩሳት። የምታፍረው አለ፣ ካሜራ አለ፣ ቁርባን አለ። ጥልቅ ነው ያለችው። ትንሽ ከሻከራት ፌስታሏን ይዛ ውልቅ ነው። ይሄ ኤግዚት ስትራቴጂ ነው እንጂ የሚባለው ጋብቻ አይደለም። ይሄን ኮሃቢቴሽን ተተካቶ ነው ዝም ብሎ አይደለም። እነሱ ያውቁታል። ለዚህ እኮ ነው የ6 ወር ጋብቻዎች አሁን በምድራችን ላይ 6 months በቃ። ከዛስ አንቺ እኮ ራስሽ በቅርቡ አንድ ቦታ ሄጄ የሰማሁትን ነው። አንቺ እኮ ራስሽን ትችያለሽ፣ እኛ ደግሞ ገንዘብ እንሰጥሻለን። ለምንድን ነው ባልሽን የምታከብሪው? ለምንድን ነው በባልሽ ስር የምትኖሪው? ትተሽዋቶች ይሄን ነው የሚመክሯቸው። እየሰማችሁኝ ነው? ማጣላት አላማው ነው። አባለያየት ትችያለሽ ይሏታል፣ ይሏታል። ከዛስ ጣል። ከዛስ ስትወጣ ትዳር ያፈረሰችበት ድጎማ አላት። ደግሞ አደራችሁን ቺን ሰምታችሁ እንደ ፕሮፖዛል እንዳትቆጥሯት። አንዳንዶቻችሁ ስኮላርሺፕ ይሰጧቸዋል፣ ያፈረሱበት ፔ ያረጓቸዋል። አይፈልጉትማ። እዩት፣ በትዳር ውስጥ መታዘዝ ከጀመራችሁ ለአላውያን ነገስታት፣ ለአረማውያን እንኳን ታዛዦች ወደ መሆን ትመጣላችሁ። እየሰማችሁኝ ነው? በትዳር ውስጥ የጀመረች መታዘዝ ወዴት እንደምትሄድ ታውቃላችሁ? ወደ ውጭ ትወጣለች፣ ለሁሉም ዘንድ ታዛዥ ትሆናለች። ይሄ ምን ማለት ነው? ቅድስናን፣ ክርስትናን፣ ፍቅርን፣ የሥነ ምግባራት መውለድን ቅድም ያለውን ቤት ውስጥ ትኖሯታላችሁ ማለት ነው። ቤት ውስጥ ጥቂት ነጥቦችን ላንሳና ልጨርስ። ጨርሻለሁ። እሺ አትሉም? ጨርሻለሁ። ምን ላይ ምንድነው በተለይ ወጣቶችን ትኩረት ያደረጉ ጥቂት ነገሮችን ተናግሬ ላብቅ። አንደኛ ዋና ቅድሚያ ልንሰጠው የሚገባን በዚህ በቤተሰብ ምስረታ የሃይማኖት አንድነት ነው። የምን አንድነት? እንዴት እንደምንፈጽመው 1 2 ጥቂት 3 ነጥቦችን ነግሬያችሁ አበቃለሁ። የሃይማኖት አንድነት ያስፈልጋል። በሃይማኖት ድርድር የለም። ይሄን ይላል መጽሐፍ ቅዱስ። አዎ ይላል መጽሐፍ ቅዱስ። ምን ይላል? ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት ይላል። እዩ ስሙ። ባሏ በሕይወት ካለ በባል ሕግ፣ ሚስቱ በሕይወት ካለች በሚስት ሕግ የታሰረ ነው ይልና ባሏ ቢሞት ግን የወደደችውን ታግባ። እየሰማችሁኝ ነው? የወደደችውን ታግባ ሲል ያለፈውን ያገደመውን ታግባ ማለት አይደለም። እናስ ይቀጥልና ምን ይላል? በጌታ ይሁን እንጂ ይላል። ይሄ አማርኛው መጽሐፍ ቅዱስ። ግዕዛችን ወባይቱ ምእመናን፣ ከምእመናን ወገን ይሁን እንጂ። ከማን ይሁን እንጂ? ከማን ይሁን? ያመነ የተጠመቀ የቆረበ ይሁን እንጂ ታግባ። በሃይማኖት ነው የሚፈጸመው። እየሰማችሁኝ ነው? ለዚህ ነው የእግዚአብሔር ቃል
በማይመች አካሄድ አትጠመዱ የሚለው ለዚህ ነው ወገኖች። አንዳንዶች የሆነ ነገር ውስጥ ይገቡና ከዛስ ሲጓተቱ እስካሁን ልጅ ያንተ ጋር ነበር አሁን ደግሞ እኔ ጋር መሆን አለበት። ልጆች እንኳን ሳይቀር እየተጎተቱ። ስለዚህ ወጣቶች ሆይ በሃይማኖታችሁ አትደራደሩ። ነፍሳችሁ አንድ ቀን አሁን ተሰምቷችሁ ልትገቡ ትችላላችሁ። በፍቅር ብር ትር ብላችሁ ልትገቡ ትችላላችሁ። ኋላ ላይ ግን ነፍስ መጠየቁ አይቀርም። አምልክ ሂድ ይላል። ያኔ ምን ልታረጉት? አሁን ችላ ያላችሁን በኋላ መሰብሰብ አትችሉ። መጽሐፍ ቅዱስ እነዚህን ብጥር አድርጎ ነው የሚያስተምረው። በማይመች አካሄድ አትጠመዱ የሚለው ከጋብቻ ጋር የተያያዘ ነው። አዎ መምህራን ያብራራሉ። ምን ብለው? የሚመች ረዳት እንፍጠርለት እኮ ነው ያሉት። የሚመች ረዳት ለማን? ለአዳም የሚመች። አየህ፣ በማይመች አካሄድ አትጠመድ። ክርስቶስ ከቤልሆር ጋር ምን መጋጠም አለው? ታቦት ከጣዖት ጋር ምን መጋጠም አለው? ብርሃን ከጨለማ ጋር ምን መጋጠም አለው? መከራ አትብሉ። ክርስቶስ አንድ እንደሆነ እመኑኝ። የክርስቶስ መገኛ መንገድ አንዲት ብቻ ናት። ስንት ናት? እንደ መሰንቆ ጭራ የቀጠነች መንትያ አምሳያ ተከራካሪ ተፎካካሪ ተነጻጻሪ የሌላት አንድ ብቻ ናት። ሌላውስ ጸራዊ ገብረ ዘንተ ጠላት ይሄንን አደረገ። ጠላት የዘራው ነው፣ ፎርጅድ ነው፣ ፌክ ነው። ያንተ ስማርት ስልክ አለው አይደል እንዴ? ይሄ ምንድነው ይባል? ሃይ ኮፒ የሚባል አለው አይደል እንዴ? ሃይ ኮፒዎች ናቸው። እመኑኝ፣ ውሸት። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እንዳለ መጽሐፍ ቅዱስ ከነገረ ይሄ ሁሉ ከየተፈበረከ ካልክ ሰይጣን ይሄንን አደረገ። ምን አጣምዳችኋል እዚህ ውስጥ? የያዕቆብ ልጆች ዲናን የደፈረትን አሕዛባዊ ምን እንዳደረጉ አልሰማችሁም? እርግጥ በውስጡ ተንኮል ቢኖርም አሕዛባዊ ነው፣ እሷ የእግዚአብሔር ወገን ናት። ምን አሉ? ሊያገባት ከወደደ ይገዘር እኮ ነው ያሉት። እንኳን በአዲስ ኪዳን በብሉይ ኪዳን እንኳን እንዴት እንደሚጠነቀቁ ይሁት። ታዲያ ዝም ብለሽ ለምሮችን ላምትዩ ለምሮችን ላምትል ለምሮ ሃይማኖትን የምትንቀው ይሄ እኮ መናቅ ነው ሃይማኖት። አንድ በዚህ ላይ እንዳትደራደሩ፣ በዚህ ላይ እንዳትደራደሩ። ሁለተኛ በራሳችሁ እንድትፈጽሙት እግዚአብሔር አይፈቅድም። እደግመዋለሁ፣ ጋብቻን እግዚአብሔር የሰጠው ከሰው ጋር የሚፈጸም ነው። ከማጋ ከሌላ ሰው እንጂ ከራስ ጋር ይሆናል። እሱ ርኩሰት ነው፣ ምድርን የሚገለብጥ ኃጢአት ነው ይላል የእግዚአብሔር ቃል። አደራችሁን እንዲህ አይነት ክፉ ልምምዶች በዓለማችን ላይ በፊልሞች በምናምኖች ያሳዩአችኋል። እውነት አይደሉ። ነፍስን ያጠፋሉ፣ ሰውነትን ያመክናሉ፣ ተፈጥሮን ያበላሻሉ፣ ህሊናን ያዝላሉ። ቁስ እየፈጠሩ በቁስ እንድትፈጽሙት ያደርጋሉ። እንዳትቀበሉት የረከሰ ነው። ከዚህ ህይወት ውጡ፣ ውጡ፣ ከዚህ ውጡ፣ ውጡ። ከዚህ በራሳችን እንዲፈጸም አላረገው። ከሰው ጋር ያውም ወንድ ከሆነ ከሴት ጋር፣ ሴት ከሆነ ከወንድ ጋር። በቃ ተፈጥሮ እንኳን አስተምራችሁ። ይሄንን ነው ሁለተኛው ማሳሰብ የሚፈልገው። ሌላው ይህን ቤተሰብ ምን መሰረተው? በጽኑ አንድነት እስከ መጨረሻው ድረስ ነው። እስከ ህቅታ ድረስ፣ ከሞት ድረስ እንጂስ በፈረቃ አይሆንም። እየሰማችሁኝ ነው? በፈረቃ አይሆንም። የሆነ ጊዜ ሞቅ ይለና ከዛስ ይታቷዋሉ። ከዛስ ተባብለው ደግሞ እንደገና ቻት የት ነሽ እንደገና ይቀጥላሉ። ፈረቃ ለአየር ጸባይ ነው እንጂ ለጋብቻ አይሆንም። እየሰማችሁኝ ነው? በፈረቃ የለም። ወቅት እየጠበቁ አይደለም። የዘላለም አንድነት ነው የምትፈጽሙት። ወቅት እየጠበቃችሁ እንድትገናኙ፣ ወቅት እየጠበቃችሁ ደግሞ ሲደብራችሁ እየተለያያችሁ ደግሞ አይደለም። አንድ ጊዜ በቃ የማይፈታ ጽኑ የማይበጠስ ድንቅ ወቅት እየጠበቁ እንደ አንዳንድ እንስሳት አሉ። ወቅት እየጠበቁ የሚገናኙ እንደሱ አይደለም። ሌላው መነገር ያለበት ሌላው እስከዚያ ድረስ እንዴት እንቆይ? በንጽህና መቆየት ነው። እስከምንጋባስ እንዴት እንሆን? በንጽህና መቆየት። መጽሐፍ ቅዱስ ይሄን ያዛል። አዎ ምን ይላል? ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። ድንግሊቱ ግን ብታገባ ነው የሚለው። የምታገባው ድንግሊቱ ናት።
እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መተጫጨት በድንግልና መሆኑን ያሳያል። ስለ ድንግልናው ያፈረሰው ቢኖር ያግባ። አያችሁ፣ ድንግልና ይላል። መጠበቅ ዝም ብሎ መጽሐፋዊ ትእዛዝ ነው። መጠበቅ ያስፈልጋል። በተለያየ ምክንያት ተሰነካክዬ ከሆነስ ንስሐ መግባት። በቃ እግዚአብሔር ቸር ነው፣ ይቅር ይለናል፣ ይቀበለናል። ከዚያ ግን ዳግመኛ ለመፈጸም እስከዚያስ መጠበቅ። እርግጥ ሰፊ ነገር ነው። መቼ ላግባ? እሺ መቼ እጮኛ ሊያዝ? መቼ ላግባ? ሊቀ ጠበብት አረጋዊን ጠየቅናቸው ሰንበት ትምህርት ቤት እያለን። መቼ እናግባ? መቼ እንጫልናቸው? እሳቸው በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ መንፈሳዊ ሕይወት ዝግጅት ይፈልጋል። ጋብቻ ኢኮኖሚያዊ አቅም ዝግጅት ያስፈልጋል። ቅድም ያልኳቸውን የዕለት ጉርስን የዓመት ልብስን ዝግጅት ሲኖር እጅግ የተከማተለ አይደለም። የዕለት የዓመት በቃ ይሄ ዝግጅት ሲኖር ማህበራዊ ሕይወትን መንፈሳዊ ሕይወትን ያስተዳድራል። ገንዘብን ያስተዳድራል። መንፈሳዊ ሕይወትን፣ ገንዘብን፣ ማህበራዊ ሕይወትን ያስተዳድራል። ብዙ ጊዜ በትዳር ውስጥ የሚመጡ ሳንካዎች እንደዚህ ናቸው። ማህበራዊ ሕይወትን ካለ ማስተዳደር የተነሳ ቤተሰብ ለቤተሰብ እንኳን ይጋጫል። ይሄን አቅም እንድናዳብር እንድንበስል ይጠበቃል። በዚህ ዕውቀት መማር አለባችሁ። በዚህ ጉዳይ የተጻፉ መጻሕፍትን ማንበብ አለባችሁ። ለዚህ ሕይወት የሚነገሩ ትምህርቶችን ወጣቶች አነፍነፋችሁ መስማት አለባችሁ። ሕይወታችሁ ናት። ሕይወታችሁ እንዳታጠፏል። ጣልቃ መግባትን ማስቆም የምትችሉት በዚህ ምክንያት እኮ። አለበለዚያ ወላጅ እናቷ መተዋሉ ድሮ ነው፣ አሁን አይደለም። ልክ እንደተጋቡ መተው ሲያዩ እንጀራ ጋግራለች ለካ ሙሽሪት፣ እንጀራዋ አይን የለው እና ምን አሉት ጠርተው፣ እንደው እንደዚህች አይነቷን ነው የምታገባው፣ እንጀራዋ አይን የሌለው። አሁን ከዚህች ጋር ትኖራለህ? አሁን ትታት ትሄዳለህ ወይስ እዚህ ትቀመጣለህ? አሁን እንጀራዋ አይነ ስለሌለው የትዳር አይኑ ይወጣል። እኛን ቢጠሩን እንዴት አርገን አይን እናወጣለት ነበር? ወጋ እያደረግን ይሄንን እንጀራው። አያችሁ እንዴት ሰው እንደሚያቀለው ጣልቃ ሲገባ። ለወላጆቻችሁ ባላችሁ ታማኝነትና ለትዳር አጋራችሁና ለትዳር ሕይወታችሁ ባላችሁ ኃላፊነት መካከል መስመር አለባችሁ። እናቱንና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል ነው የሚለው። የሚጣበቅ ነገር ሲለይ መበጫጨቁ አይቀርም፣ ይበላሻል። እንዳይበላሽ ይተዋል ሲባል አይደጉም አይረዳም ማለት አይደለም። ባል ሚስትን ማውቀው ነው። ሌላው ትዳራችሁን የሐሳብ መስጫ ሳጥን እንዳታረጉት፣ የመጣ የገባው ሁሉ የሚያቦካበት እንዳታረጉት። ማህበራዊ ሕይወትን ማስተዳደር፣ ኢኮኖሚያዊ ሕይወትን ማስተዳደር፣ መንፈሳዊ ሕይወትን ማስተዳደር ስለሚፈልግ ምን ይሆናል? በዚህ ጊዜ ላገባ እችላለሁ ስትሉ እጩ እንጂ ገና ከ3ኛ ከ4ኛ ክፍል ጀምሮ መከራችሁ እንዳትበሉ። እየሰማችሁ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ ይላል ቅዱስ ጳውሎስ። ይህንን አባቶቻችን እንዲህ ይላሉ። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ ቢሆን 4 ዓመት ይሁን ይላሉ። አጭር ይሁን፣ ብሪፍ ኢንተርቬንሽን አጭር። ለምን? እንዳንሰነካከል ኃጢአት እንዳንሰራ። አብርሃምና ሳራ ለዚህ ግሩም ምሳሌዎች ናቸው። እነሱን ባጭር ቃል አንስቼ ላብቃ። ታስታውሳላችሁ አይደል? አብርሃምና ሳራ ድሆች ሆነው ጀምረው ባለጸጎች ሆነው ጨርሰዋል። እውነት ሐሰት? መስዋዕት ይሰዋል፣ ደሃ ያስሳል፣ ስመ እግዚአብሔርን ይጠራል። እነዚህን 3 ነገሮች የሚያደርገው ድንኳን እየነቀለ እየተከለ ሲንከራተት ጊዜ ነው። አያችሁ፣ እንደተንከራተትን እንደንቀር ተስፋ እንዳለን ማሰብ አለባችሁ። እግዚአብሔር የሚባርከን ቀን ይመጣል። ከዛስ በ3 ነገር አብርሃም ታማኝ ስለነበር እግዚአብሔር በ3 ነገር ባረከው። በምን? በከብት መንጋ፣ በወርቅ፣ በብር ባረከው ይላል። በድህነትም በባለጠግነትም የአብርሃም ቤት ፍቅሯን አላጠፋችም። እየሰማችሁ ነው? ሲሰደድ አብራው ትሰደዳለች፣ ሲራብ አብራው ትራባለች። አብረሽው ተራቢ፣ አብረሽው ተጠሚ። ቃልህን አታሸክርባት፣
ንግግርህን አታጎርብጥባት፣ ጀርባ እንዳትሰጪው። ጀርባ ይመጣል ይሄዳል፣ ይገኛል ይጠፋል። ይሄ ብርቅም ድንቅም አይደለም። በማግኘትና በማጣት እንዳትተጣጡ። አብርሃምና ሳራ ለዚህ ነው ምክንያት የሚሆኑት። ልጅ በማጣት ካላችሁ ትዳሯ ተፈትና ነበር። እሱን ነግሬያችሁ አበቃለሁ። ልጅ በማጣት ካላችሁ ሳራ የእግዚአብሔርን ጊዜ መጠበቅ አቅቷት አብርሃምን ሂድ ውለድ አለችው። ሄደ። ሊቃውንት ምን ይላሉ? ዝሙት ወዶ ሴት ፈቅዶ ልጅ ወዶ ይሄድ አይደለም ይላሉ። እናስ ሂድ ስትለው ሄደ፣ አስወጣ ስትለው አስወጣት። አጋር ናቀቻት ባለመውለዷ ምክንያት አስወጣ አለቻት። አብርሃም አስወጣ። አብርሃም ዝሙት ወዶ ቢሄድ ኖሮ አብሬ ሄዳለሁ ነበር የሚለው ከአጋር ጋር ከልጁ ከእስማኤል ጋር። ይቺ ልጅ ልትሰጠው አትችልም፣ 90 ዓመት ሆኗታል። ከሷ ጋር ግን ነው የኖረው። አየ ከልጅነት ሚስቱ ጋር ያው ምንም ነገር ባትሰጠው እንኳን አብሮ ለመኖር ምንኛ የታመነ እንደሆነ ተመልከት። እንደዚህ ታማኞቹን ወጣቶች፣ እንደዚህ ታማኞቹን ባለትዳሮች። ሳራስ ደመ ግቡ በጣም ውብ ነበረችና አቤሜሌክ በስደት ዘመኗ ፈለጋት። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እቺ ሴት የምትኖረው ድንኳን ውስጥ ነበረ። አሁን ግን ቤተ መንግስት ለመግባት ፕሮፖዛል ቀረበላት። ነግቢ ተባለች ቤተ መንግስት። እንዴት ይደንቃል! ከድንኳን ወደ ቤተ መንግስት እንደዚህ በቀጥታ መግባት በጣም ከባድ ነው። እሷ ግን ምን እንዳለች ታውቃላችሁ? በጣም ይደንቅ። ገድለ ሳራ አስደናቂ ታሪክ ይተርካል። ምን ይላል? የአቤሜሌክ አገልጋዮች መጥተው ሳራ ሆይ ሙቂ፣ ድመቂ፣ አጊጪ፣ ተኳይ፣ ንጉሱ ወዶሻል፣ ደምግባትሽን መርጧል አሏት ይላል። ይህቺ ሴት ልቧ ያለው ፍቅሯ ያለው የት ነው? ቤተ መንግስት ወይስ ድንኳን ውስጥ? ባሏ ጋር። እውነተኛ ተጋቢዎች እንደዚህ ናቸው። አጊጪ ባሏት ፈንታ አመድ ነሰነሰች ይላል። በጣም ይደንቃል። ተኳይ ባሏት ፈንታ አለቀሰች ይላል። በጣም ይደንቃል። ሙቂ ባሏት ፈንታ ልብሷን ተረተረች ይላል። በጣም ይደንቃል። ያን ጊዜ እግዚአብሔር ተገለጠና ተነካተና ዋ አለዋ። አያችሁ፣ እሱ ለፍቅሩ ታማኝ ነው፣ እሷም ለፍቅሯ ታማኝ ናት። ምንም እንኳን ጁጁ ሽማግሌ ቢሆንም፣ ምንም እንኳን ልጅ የማይሰጣት ደሃ ምስኪን ተንከራታች ቢሆንም ፍቅሯ ያለው ግን እዚህ ሰው ጋር ነው። እንደሱ ነው። እና ሁሉ ጊዜ ይሄን ፍቅር ልክ እንደነዚህ ባለ ትዳሮች ሞቅ ያርጉ መሄድ። አያረጅም፣ አይጠፋም፣ አይወድቅ። እንጃ አሁን እንኳን እንጃ። በፊት ግን ይባል ነበር እኮ አይደለ? አሁን በተለይ ያገባችሁ ድሮ በምትጠራሩበት ነገር ትጠራራላችሁ ትጠራራላችሁ። ትልልቅ ሰዎች በምታቆላምጡበት ልክ አሁን ታቆላምጣላችሁ። አለ ድሮ ማሬ ምናምን አልነበረም አይደል? ግን በያኔው እንኳን አለ። አሁን ጠፍቷል ሲባል እንሰማለን። አባታችሁ ገባ፣ አባታችሁ በላ፣ ስም እንኳን እስካለ መጠራራት ያደርሳል። ተኛ አለች። እግዚኦ ፍቅር ለዘውትር አይወድቅ። ሁሉ ጊዜ ያው ነው፣ ትኩስ ነው ወገኖቼ። ሁሉ ጊዜ ያው ትኩስ። ትንሽ ግጭት ሲኖር ይቅርታ የሚከተለው እንደሱ እኮ ነው። መቼም መላእክት አይደሉም። ትንሽ ነገር ሊኖር ይችላል፣ ግን ፍቅርና ይቅርታ የሚከተለው ኩርፋ የማያውቀው የማይሰነብት በቁጣቸው ፀሐይ ማጠልቅ ሁሉ ጊዜ እንዲህ አይነት ህይወት እንዲኖር ይጠበቃል። ባልና ሚስቶች ናቸው አሉ። መደምደሚያ የሆነ ይሄን ነግሬያችሁ ላብቅ። ተኳርፈው ተሰነባብተዋል እና ባል ለካ ረጅም ርቀት ጠዋት ይሄዳል። እንዴት ብሎ ቀስቅሽኝ ይበላት ከእንቅልፉ እና ምን አረገ? ማስታወሻ አመጣና አሉ ማስታወሻ ጻፈ። ምን ብሎ? አንቺ ምን አለ እንኳን ወረቀት ላይ አንቺ የሚለውን ቢትወው፣ ግን የሰውዬ ነገ ሩቅ መንገድ ስለሚሄድ ጠዋት 11 ሰዓት ተነስተሽ ቀስቅሽኝ ይላታል አሉ። ሚስት 11 ሰዓት ትነሳለች። እንዴት ቀስቅሳ ታናግረው? ምን ሆነዋል? ተቋርፈው ሰነባብተዋል። እንዴት ትቀስቅሰው? ከዛ እሷም
ማስታወሻ ደብተር አወጣች፣ ኖትቡክ። አንተ 11 ሰዓት ሆኗል ተነሳ። ሰውየው ስንት ሰዓት ቢነሳ ጥሩ ነው? 2 ሰዓት። እና የበለጠ ኩርፊያ፣ የበለጠ ቁጣ፣ የበለጠ ንዴት። እንዲህ ካለው እግዚአብሔር ይጠብቀን። ወጣቶች ሆይ አይኖቻችሁን ገለጥ አድርጋችሁ እቺን ዓለም ተመልከቷት። ያገባችሁ ሆይ የተበላሹ ነገሮች ካሉ መለስ ብላችሁ አስተካክሉ። እኛ ክርስቲያን የሆነው እንኳን የባልን ጥቂት አመል እንኳን የሚስትን ጥቂት አመል ላለመቻል ቀርቶ ያላውያንን ጡጫ ያረማውያንን ርግጫ ለመሸከም ስለሆነ የሚስትን ጥቂት አመል የባልን ጥቂት አመል ታግሶ ቢያጠፉ እንኳን ጉርለት ቢኖር እንኳን በፍቅር እየተንከባከቡ መኖርን ልመዱ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ በረከት አይለየን። አሜን አሜን።